ለአዶናይና ለጃኒ አድናቂዎች አሳዛኝ የሆነ ዜና አለኝ። አዶናይ ከጃኒ ጋር መለያየቱን ይፋ አድርጎልናል። ከአንድ ሰዓት በፊት ነበረ ስቶሪ ላይ መለያየታቸውን የገለጸው። ምንድነው ያለው? በጣም ስለማከብራችሁና አሁን ያለሁበትን ሁኔታ እንድታውቁ ስለምፈልግ ከዚህ ቀጥሎ ያለውን መልእክት አንብቡልኝ። ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁም ግን አንዳንድ ነገሮች ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ። ሁላችንም የየራሳችንን መንገድ መርጠናል። ስለዚህ ያለንበትን ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ባትገቡ ለሁለታችንም ሰላም ይጠቅማል። አመሰግናለሁ ይላል። ይህንን ስቶሪ ካደረገ በኋላ ሶሻል ሚዲያ ላይ እንግዲህ በተለይ ቲክቶክ ላይ መነጋገሪያ ሆነዋል። አዶናይና ጃኒ በምን ተጣሉ? ያገኘሁትን መረጃ የማጋራችሁ ይሆናል። እንደምታስታውሱት ከወራት በፊት የጥንዶቹ የፍቅር ህይወት ትልቅ አደጋ አጋጥሞት ነበር። ያም ምንድነው? ከቀድሞ ፍቅረኛዋ ከጆን ዳንኤል ጋር የገባችው እሰጥ አገባ ያልታሰበ መዘዝ ይዞ መምጣቱ ነው። በወቅቱ የጃኒ 2 ሚሊዮን እና ከዛ በላይ ተከታይ ያለው የቲክቶክ አካውንቷ ባን ተደርጎ ነበርና ጆን ዳንኤል ሲዝትብኝ ነበረ፣ እሱ ነው አካውንቴን ያዘጋብኝ ብላ እያለቀሰች ከዚህ በፊት ያደረሰባትን ጾታዊ ጥቃት የሚያሳዩ የቆሳሰለችባቸው የደማችባቸው እጇን ተቆርጣ ምናምን የሚያሳዩ ፎቶዎችን ፖስት አድርጋ ነበረ። ጆን ዳንኤልም በስህተት ነው የተወቀስኩት፣ እኔ እሷን መትቻት አላውቅም ብሎ ለአድናቂዎቹና ለተነሳበት ጥያቄ መልስ ሰጥቶ ነበረ። ከዛም አረፍ ብሎ ጉዳዩ በጣም መከራከሪያ ሆነ። ጆን ዳንኤል ጃኒ ለጥምቀት ፌስቲቫል ከአዶናይ ጋር ወደ ጎንደር በሄደችበት ወቅት ከኔ ጋር በቪዲዮ ኮል እናወራ ነበረ፣ ራቁቷን ሆና እየደወለችልኝ ነበር፣ ሽንት ቤት ውስጥ ሆና ከአዶናይ ጋር እያለች አንድ ክላስ ውስጥ እሷ ሽንት ቤት ውስጥ ገብታ ትደውልልኝ ነበር ብሎ ነበረ። በዚህ የተነሳ ከባድ አጣብቂኝ ውስጥ ገብቶ ነበረ የጥንዶቹ ግንኙነት። ከአዶናይ ምንም አይነት ነገር ሳንሰማ በኋላ ላይ ሲታረቁ ተመልሶ መጥቶ እኔና እሷ መሀል ምንም አይነት ችግር የለም ብሎ ፍቅራቸውን ቀጥለው ነበረ። አሁን ግን እንደ ቀደመው ጊዜ አልሆነም። የአዶናይን አካውንት ቼክ ካደረጋችሁ በቀን 20-30 ፖስት የሚፖስተው አዶናይ ዛሬ አንድ ቪዲዮ ብቻ ነው የፖስተው። እሱም ከ7 ሰዓት በፊት ነው። ማለትም መለያየታቸውን ይፋ ከማድረጉ ከ6 ሰዓት በፊት አንድ ቪዲዮ ፖስቶ ነበረ። ያው ከተቀረጸ የቆየ ቪዲዮ ማለት ነው። ከዛ በኋላ ምንም አይነት ቪዲዮ አልፖስተም። ምንጮች እንደሚናገሩት የአዶናይና የጃኒ የፍቅር ግንኙነት ከጆን ዳንኤል ጋር ከነበረው እሰጥ አገባ በኋላ እንደ ቀድሞ መቀጠል ከብዷቸው ነበረ። ብዙ ነገሮችን ኮምፕሮማይዝ ካደረጉ በኋላ ነው እንግዲህ የፍቅር ግንኙነታቸውን አድሰው በመጠኑም ቢሆን አብረው ልናያቸው የቻል ነው። አዶናይ ምንም እንኳን እነዛ ነገሮች ቢከሰቱ የፍቅር ግንኙነታቸው ጠንክሮ እንዲቀጥል ብዙ መስዋዕትነቶችን እየከፈለ ነበረ። በፍቅር ግንኙነታቸውም እምነት ነበረው። ለዛም ነው በይፋ ጃኒ ፍቅረኛ ነች እያለ ኢትዮጵያ ብቻ አይደለም በለንደን ጎዳናዎች ላይም ፍቅረኛ ያለችኝ ጃኒ ትባላለች ብሎ በይፋ ብዙ ተከታይ ባለው የዴይለም ፔጅ ላይ ተናግሮ ነበረ። ይህንን ነገር ከተናገረ እንግዲህ 2 ሳምንት ራሱ አያልፈውምና መለያየታቸውን የሰማ ነው። በጣም ያሳዝናል። ለአድናቂዎቻቸው የአዶናይን እንክብካቤ ያዩ ሁሉ ወንድማ እንዳዶናይ ነው፣ ባልማ እንዳዶናይ ነው፣ ፍቅረኛ ከተባለ እንዳዶናይ ነው ብለው እንግዲህ የሀገራችንን ወንዶች እያብጠለጠሉ ነበረ። ነገር ግን አንዳንድ ጊዜ ያው ሲታይ ሰላማረ ብቻ የፍቅር ግንኙነት እንደማይቀጥል ጥንዶቹ አስመስካሪ ናቸው። የተጣሉበት ምክንያትም ምንም እንኳን አዶናይ በይፋ ባያወጣውምና እባካችሁ እንትና ነው በዚህ ምክንያት ነው ብላችሁ አትገምቱ ቢልም አንዳንድ ፍንጮች ደግሞ ካለፈው ቁርሻቸው ጋር እየተገናኘ ሊሆን እንደሚችልና አሁንም ያ ጉዳይ እንዳልተፈታ አንዳንድ ፍንጮች ያመለክታሉ። ከአዶናይ ባህሪ እንደምንረዳው ነገሮችን በችኩል የሚወስን ሳያገናዝብ ሳይመረምር ይፋ የሚያደርግ አይነት ሰው አይደለም። እናም አሁን ላይ እንግዲህ በቅቶት እንዳለቀ ጉዳዩ እንደተዘጋ ገብቶት ይመስለኛል። እናም አውርተውበት እንዳለው ተነጋግረው የየራሳቸውን መንገድ ስለመረጡ ነው በይፋ ከጃኒ ጋር የነበረኝ የፍቅር ግንኙነት አብቅቷል ብሎ ሊገልጽ የቻለው። ጃኒ የ20ዎቹ መጀመሪያ፣ አዶናይ ደግሞ የ26 ዓመት ወጣት ነው። የፍቅር ግንኙነታቸው ብዙዎችን የሚያስቀና ነበረ። ነገር ግን እንግዲህ ባልሆነ ሁኔታ ተቋጭቷል። በሚያስገርም ሁኔታ ከቀናት በፊትም ከዴይለም ፔጅ ጋር አብሮ የተለያዩ የኢትዮጵያ አካባቢዎችን በሚያስጎበኘው ጊዜ አንዳንድ ቪዲዮዎቹ ላይ ጃኒ ነበረች። ልክ ለንደን ላይ ፍቅረኛ ያለችኝ ጃኒ ትባላለች ብሎ እንዳስተዋወቀው ሁሉ ወደ ኢትዮጵያ ከመጣ በኋላም ከጃኒ ጋር አስተዋውቆት ነበረ ከዴይለም ፔጅ ጋር። ነገር ግን ይሄው 10 ቀናት አይሞሉም ከተዋወቁና
በዚህ ሁኔታ መለያየታቸውን መስማታችን የሚያስደነግጥ ነው። አዶናይ ከካናዳ ከመጣ ጀምሮ ከጃኒ ጋር ተለያይቶ አያውቅም ማለት ይቻላል። በመልካም በሰላም ነበር ጃኒም የተቀበለችው። ግንኙነታቸው መጀመሪያ የእህትና የወንድም ወይንም ኮንተንት አብሮ እንደሚሰራ እንደ ጓደኛ ይመስል ነበረ። በኋላ ላይ ፊቱን አዞሮ ወደ ፍቅረኝነት መቶኛም ፍቅረኞች እንደሆኑ አወቅን። የፍቅር ሁኔታቸው ደግሞ በጣም የሚያስቀናና ደስ የሚል ነበረ። ልክ ፊልም ላይ ያለ አይነት የፍቅር ግንኙነት ነው የነበራቸው የሚታየው ማለት ነው። እንግዲህ ብዙ ጊዜ የሚታዩ ነገሮችን እናምናለን፣ ነገር ግን ውስጣቸው ምን እየተከናወነ እንደሆነ አናውቅም። አዶናይና ጃኒ ላይ የተከሰተው ይሄ ነው። እውነት ለመናገር ባይከሰትባቸው ደስ ይለኝ ነበረ፣ ነገር ግን ህይወት ይቀጥላል። ከአንድ ሰው ጋር ስለተለያየ የሞተ ሰው የለም፣ ራሱን በጅልነት ካላጠፋ በስተቀር ማለት ነው። ነገ ሌላ ቀን ነው። ዛሬ ያለቀስንበትን ነገር ነገ እንዴ ምን ሆኜ ነው ግን ብለን እንስቅበታለን። እና አዲስ ነገር አይደለም። መለያየት በእነሱ አልተጀመረም። እንኳን አይደለም በፍቅረኝነት ደረጃ ላይ ያለ ግንኙነት ይቅርና ተጋብቶ ልጆች ወልዶ 20-30 ዓመት በፍቅር ቆይቶ እናም ስታዩቸው ደግሞ በጣም ሰላማዊ ይመስሉ የነበሩ ትዳሮች ድንገት አብቅተው እናያለንና የተለመደ ነው። ህይወት እንዲህ ነች። የሄደውን ትሸኛለች፣ የሚመጣውን ደግሞ ትቀበላለች። ሁለቱም ገና ወጣቶች ናቸው። ጃኒ ገና 20ዎቹ መጀመሪያ ላይ ናት። አዶናይም በቅርብ ነው 26ኛ ዓመቱን ያከበረው። ጃኒ ከዝቅታ ተነስታ ራሷን የለወጠች ቤተሰቦቿን የለወጠች ለቤተሰቦቿ ቤት ገዝታ ከተማ ውስጥ ከክፍለ ሀገር አምጥታ የምታኖር ጌመር ነች። በጌም ነው የምትተዳደረው። በጣም ጎበዝ እና ከሰዎች ጋር ተግባቢ የሆነች ቀልጣፋ እና ቅን ልቦና ያላት ወጣት ነች። አዶናይም ብዙዎችን የረዳ ለብዙዎች ተስፋ የሆነ ለብዙዎች መነሳሳት ምክንያት መሆን የቻለ ጠንካራና ጀግና ወጣት ነው። ካናዳ ያለ ጀምሮ ኢትዮጵያም ከመጣ በኋላ ማንንም እንዳትሰሙ፣ ይሄ ህይወት ነው፣ የእናንተ ነው ህይወቱ፣ እንደፈለጋችሁ ማድረግ ትችላላችሁ፣ ይሉኝታ የሚባል ነገር አያስፈልግም፣ ስግጥ ፍምስ ከዛም ራሳችሁን ልውጥ አድርጉ በሚል አነቃቂ ንግግሩ ነው የምናውቀው። በሱ የተነሳ በጣም ብዙ ወጣቶችም ራሳቸውን ለካሜራ አጋልጠው ብዙ ስራዎችን ሰርተው ታዋቂ ለመሆን በቅተዋል። ብዙዎችን ያበረታታል። ትንሽ ትልቅ ሳይል ሪፖስት ያደርጋል ቪዲዮ እንዲታይላቸው ማለት ነው። እንዲሁም ደግሞ እርዳታ ለሚያስፈልጋቸው ሰዎች እርዳታ ይረዳል። በቅርቡ እንኳን እናስታውሳለን ለዘማሪ ገብረ ዮሐንስ ቤትና መኪና እንዲሰጠው አድርጓል። ሌሎች አርቲስቶችም እንዲሁ መኪና ላልነበራቸው አርቲስቶች መኪና እንዲሰጣቸው አድርጓል። ከምንም በላይ ደግሞ ከምንም ተነስቶ የኢትዮጵያ ታዋቂ ሰው ተወዳጅ ሰው መሆን እንደሚቻል አሳይቶናል። አዶናይ በወሬ ሳይሆን አድርጎት ማለት ነው። አሁንም ይህንን ጊዜ እንደሚያልፉት እርግጠኛ ነኝ። ተለያይቶ የሞተ የለም እንዳልኩት። ለጃኒና ለአዶናይ አድናቂዎች ግን ያው የሚያሳዝን ዜና ስለሆነ ያሳዝናል። ተመልሰው ይታረቃሉ አይታረቁም የሚለው ከባድ ነው። አማረትሽ እንዳትሉኝ። ነገር ግን አዶናይ ሳያጣራ ሳያረጋግጥ ይህንን ነገር ይፋ ያደርጋል ብዬ አላስብም። እንግዲህ ለሁለቱም የመዳን ጊዜ ይሁንላቸው፣ የሚያገግሙበት ጊዜ ይሁንላቸው እላለሁ።